አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤትና ለቅስባት ፈጥና ስትደርስ አይደለም እንዴና አትመሰክሩም ለሷ እንደው እኮ ጭንቅ ብሏችሁ እኮ ለድንግል ማርያም ነግራችሁ ነው ቅልል የሚላችሁና እቺ ሴት የመብራን አገልጋይ ነበረችና የኮሌጅ ተማሪ ማታ ተኝታ በሰላም ጠዋት ስትነሳ አይኖቿ አያዩም ሁለቱ እናቴ መብራት ጠፍቶ ነው ወይንስ አይታየኝም ምንድነው? ኧረ ቤት ውስጥ መብራት አለ አለቻት እናቴ። ኧረ ያየልኝ አይደለም ምንም ያየው አይደለም ምንድነው ጉዱ? ኧረ ጉድ ነው አይኔ ያየ አይደለም አለች። እናትየው ግራ ገባትና ካልጋ ላይ ደግፋ አነሳቻት ይዛት ወጣች። ከዛ በኋላ ስታይ እውነትም አይኗ አያይም። በአንድ ቀን ሌሊት ምን እንደሆነች አይታወቅም። ሐኪም ቤት ወሰዷት። ከኛ አቅም በላይ ነው ወደ ሐዋሳ ወሰዷታል። ከእንደገና ደግሞ ቆይ አለና ሌሎች ደግሞ መካሪዎች ቆይ ጸበል ይዋት ሕክምና ሳትወስዷት ኪዳነ ምሕረት ጸበል ገባች። አይኗ ያው ነው አልተናላለ ታለቅሳለች። እመቤቴ የብርሃን እናት ኪዳነኪ አንድ ቀንም ቢሆን በፊትሽ ተሰልፌ ዘምሬልሻለሁ አይኔ ጠፍቶ በጨለማ አልተውኝ ነው መብርሃን እያለች ታለቅሳለች። ሐዋሳ መጣች ታከመች። ዶክተሮቹ እንደዚህ ነው ብለው እንኳን ሊነግሯት የሚችልበት ምክንያት የላቸውም። ብቻ ግን ጠፍቷል። ምን ብሏል? ጠፍቷል። እና ቤተክርስቲያን ደግፈው መውሰድ ጀመሩ። በራሷ ወጣ ምትገባዋ በሰው ላይ ወደቀች። እናትም ትሰለቻለች፣ አባትም ይሰለቻል፣ እህትም ወንድምም ለጊዜው ነው። እንኳን ሰው እንዳያት ወደ ጓዳ አስገቧት ይባላል። መጋረጃ ተጋረደባት፣ በር ተዘጋባት። የቤቱ አባል ጠቅላላ ነጭ ነጠላ ለብሰው የአገር ባህል ልብሳቸው ለብሰው ኪዳነ ምሕረትን ለማክበር ለማንገስ ወደ ንግስ ስፍራ ወደ ኪዳነ ምሕረት ሄዱ። እኔንስ ያገለገልኳት ኪዳነ ምሕረት እኮ ናፍቃኛለች። ደጇን ሳረግጥ እኮ ሰንብቻለሁ ተው ውሰዱኝ አለች። አንቺን እየጎተትን አኑ ለማርፈሽ ቤት ጠብቂ ያሏትና እናትም አባትም ወንድምም እህትም ጨክኖ በር ቆልፍ አደረገባት። ምን አደረገባት? ተቆለፈባት። ከውስጥ ሆና እየየ አለች። ኪዳነ ምሕረት የኔ እናት ደግነሽ አውቃለሁ፣ ፈተናዬ ነው አውቀዋለሁ፣ ለጸጋ አርጊልኝ እንድታገስ የሚችልበትን አቅምና ጉልበት ስጪኝ አለችና ለመነቻት። አቅም ትስጠን ድንግል ማርያም። ዛሬ የአንቺን ተአምር ያለው አገልግዬሽ ከሆነ ድንግል ማርያም ዘምሬልሽ ከሆነ ኪዳነ ምሕረት ያንቺን ተአምር ማየው ዛሬ ነው አለች። የተዘጋብኝን በር ክፈችልኝ፣ ይሄንን በር ክፈችና በአውደ ምሕረትሽ ቆሜ ታቦትሽ በቆመበት